የመካነ መቃብራት ጩኸት ከካሊል ጂብራን። የግዛት አስተዳዳሪው ኤሚር ለችሎት ተሰይመዋል። የሀገሪቷ መሳፍንትና ጎበዛዝት ግራና ቀኛቸውን ይዘው ሲቀመጡ ኤሚሩ የመካከለኛውን ዙፋን ይዘዋል። ወታደሮቻቸው በአዳራሹ ውስጥ ቦታቸውን ይዘው በሰልፍ ቆመዋል። የኤሚሩ አስፈሪ አይኖች ዙሪያ ገባውን ሲቃኙ ችሎቱን ለመመልከት በአዳራሹ የተገኙት ታዳሚዎች ከወንበራቸው ተነስተው ለኤሚሩ እጅ ነሱ። ፍርድ ቤቱ ተሰይሞ የብይን ሰዓት እንደደረሰም ኤሚሩ እጃቸውን ከፍ አድርገው በአስገምጋሚ ድምፃቸው የሚከተለውን ትዕዛዝ ሰጡ። እያንዳንዱ ወንጀለኛ አንድ በአንድ እያስገባችሁ የሰሩትን ስህተት አስረዱኝ። ወዲያውኑ የእልፍኙ በር ሲከፈት ለተመለከተው የአስፈሪ አውሬ አፍ ነበር የሚመስለው። ከመግቢያው ርቆ ከሚገኘው የምድር ቤት ማቆያ የሚወጡት የጣር ድምፅና የሚጎተተው ሰንሰለታቸው ፉጨት ቀድሞ ይሰማል። አዳራሹን የሞሉት ታዳሚዎች የመጀመሪያውን ፍርደኛ ለማየት በጉጉት የአዳራሹን መግቢያ ላይ አፍጥጠዋል። ከአፍታ ጥበቃ በኋላ ከሁለት ወታደሮች ግራና ቀኝ የታጀበ አንድ ፍርደኛ ገባ። ሁለቱ እጆቹ የፊጥኝ ታስረዋል። በፍርደኛው ፊት ላይ የሚታየው ልበ ሙሉነትና የመንፈስ ጥንካሬ የተለየ ነበር። ወታደሮቹ ከችሎቱ ፊት አቁመውት ወደ ኋላ ፈቀቅ በማለት በተጠንቀቅ ቆመው የኤሚሩን ቃል መጠባበቅ ጀመሩ። ኤሚሩ ተከሳሹን አፍጥጠው አዩትና በአስገምጋሚ ድምፃቸው ለመሆኑ ከፊቴ እንደ ድል አድራጊ በኩራት የቆመው ይህ ሰው ምን አጥፍቷል? በማለት ጠየቁ። ከፍርድ ቤቱ ሹማምት መካከል አንዱ ክሱን አስረዳው። ጌታዬ፣ ይህ ሰው በነፍስ ማጥፋት የተከሰሰ ሲሆን በትላንትናው ዕለት የእርሶ የኤሚራችን ሹመኛ በመንደራችን ለሥራ ሲዘዋወር በዚህ ሰው ተገድሏል። ገዳይ የሟችን ደም ከሰይፉ ላይ ሳይጠርግ ነው የተያዘው። የኤሚሩ በቁጣ የተሞሉ አይኖች ከፊታቸው የቆሙትን ተከሳች ገረፉት። ጨለማ ቤት ወስዳችሁ በሰንሰለት ሰሩት፣ ሲመሽ በራሱ ሰይፍ አንገቱን ቁረጡት፣ አስክሬኑን አውሬ እንዲበላው ጫካ ወስዳችሁ ጣሉት፣ ለቤተሰቦቹም ሆነ ለወዳጆቹ የአስክሬኑ ሽታ በንፋስ ይድረሳቸው በማለት ኤሚሩ ብይን አስተላለፉ። ወጣቱ እስረኛ ወደ ማረፊያው ሲወሰድ የአዳራሹ ታዳሚ አይኖች በሐዘኔታ ሸኙት። በለጋው ዕድሜው ሊሞት ተላልፎ መሰጠቱ ያሳዘናቸው በርካቶች ነበሩ። ከአፍታ በኋላ ወታደሮቹ ወደ አዳራሹ ሲመለሱ ተረኛዋን ተከሳሽ በተለመደው ሥርዓት ይዘው ገቡ። የተከሳሿ ሴት ተፈጥሯዊ ውበት እጅግ ማራኪ መሆኑን ማንም ይመለከተዋል። በተስፋ መቁረጥና ጭቆና የገረጣው ፊቷ፣ በእንባ የሟሸሹ አይኖቿ እንዲሁም በመከራ ሸክም ያጎነበሰ አንገቷ የተመልካቹን ልብ በሐዘን ነክተዋል። የኤሚሩ አይኖች ተከሳሿን ከላይ እስከ ታች ከገመገሟት በኋላ ይህች እንደሞት ጥላ መንምና ከፊቴ የቆመች ምን አጥፍታ ነው ሲሉ ጠየቁ። አመንዝራ ናት ጌታዬ በማለት አንደኛው ወታደር ማስረዳቱን ቀጠለ። ይህች ዘማዊት ሴት ትላንት ማታ ከሌላ ወንድ ጋር ስትዳራ ባሏ ደርሶባታል። ውሽማዋ ፈርጥጦ ቢያመልጥም ባልየው እርሷን ለሕግ አስረክቧታል። ተከሳሽ የሆነ ነገር ለመናገር ከውስጧ ጋር በመታገል ላይ ሳለች የኤሚሩ አስገምጋሚ ትዕዛዝ ቀደማት። ወደ ጨለማ እስር ቤት ወስዳችሁ የእሾህ አልጋ ላይ አስራችሁ አስተኟት።
በኃጢአት ያቆሸሸችውን መኝታ ታስታውስበት፣ የውሽማዋን ጣፋጭ ከናፍር እንዲያስታውሳትም ቆምጣጤ ያጠጧት። ምሽት ሲሆን ከከተማ ውጪ ወስዳችሁ በድንጋይ ወግራችሁ ግደሏት። ስጋዋን ለተኩላ አጥንቶቿን ለምድር ትላትል ሲሳይ አድርጉት። የኤሚሩን ትዕዛዝ የተቀበሉት ወታደሮች ሴቷን ይዘው ሲወጡ የታዳሚው አይኖች በሐዘኔታና በአግራሞት ተሞልተው ሸኟት። በኤሚሩ ፍርድ የተገረሙት ታዳሚዎች የሴቷን ምስል ከአእምሯቸው ሳይፍቁ ተረኛውን ተከሳሽ የያዙ ወታደሮች ገቡ። በሁለቱ አጃቢዎች መካከል የሚታየው ከሲታ ተከሳሽ በንፋስ እንደሚገላታ ዛፍ መንቀጥቀጥ ጀመረ። በተስፋ ቢስነት የተሞሉ አይኖቹ የኤሚሩን ምህረት ይለምናሉ። ሆኖም ግን የኤሚሩን የጥላቻ ግልምጫና ቀጣይ ጥያቄ አላስቆሙትም። ይሄ ጣረሞት የመሰለ መናጢስ ምን አጥፍቶ ነው ሲሉ ጠየቁ። ገዳም ሰብሮ በመግባት የተቀደሰ ጽዋ ሰርቆ ነው። በቁጥጥር ስር በዋለበት ወቅት ጽዋውን ይዞ እጅ ከፍንጅ ተይዟል በማለት አንዱ ወታደር ወንጀሉን አስረዳ። የንጉሱ አይኖች በቁጣ ነደዱ። በሰንሰለት ጠፍራችሁ አቆዩት፣ ሲመሽም ወደ ጫካ ወስዳችሁ በዛፎች መካከል ስቀሉት። የኃጢአተኛ እጆቹም ሆኑ ቀሪ አካላቱ ተበታትነው በንፋስ ይወሰዱ በማለት ፈረዱበት። ተከሳሹ ወደ ማረፊያ ሲወሰድ የተመለከቱት ታዳሚዎች እርስ በርስ ተንሾካሾኩ። በምን አይነት ድፍረት ነው ይሄ መናጢ ቤተ መቅደስ ገብቶ የተቀደሰ ጽዋ የሚሰርቀው? በሹመኞችና ወታደሮቻቸው የታጀቡት የኤሚሩ አዳራሹን ጥለው ሲወጡ የዕለቱ ችሎት ማብቃቱ ታወቀ። ከአፍታ በኋላ ሰፊው አዳራሽ ባዶውን ቀረ። ከአዳራሹ ውጪ ምድር ቤት የሚገኙ ፍርደኞች የሚያሰሙት የለቅሶና የተማጽኖ ድምጽ ብቻ ይሰማል። ይሄ ሁሉ ሲፈጸም ከአዳራሹ ጥግ ቆሜ ነበር የተመለከትኩት። ከቆምኩበት ሳልንቀሳቀስ የሰው ልጅ በራሱ መሰሎች ላይ ስላደረሰው ሕግ እንዲሁም ሕዝቦች ፍትህ ስለሚሉት ብያኔ በጥልቀት ማሰላሰል ጀመርኩ። የሕይወትን ጥልቅ ምስጢርና የዓለማትን ትርጉም ለመረዳት ስታገል በመጨረሻም በሐሳቤ ርቄ መሄዴን አስታወስኩ። አዳራሹን ለቅቄ ስወጣም ለራሴ እንዲህ አልኩ። እጽዋት የምድርን በረከት ተመግበው ሲያድጉ በጎች ይመገቧቸዋል። በጎችን ደግሞ አዳኝ ተኩላዎች ሲበሏቸው ተኩላውን በቀንዱ የሚዘነጥል ኮርማ ጎሽ አለ። ኮርማውም በተራው በኃያሉ አንበሳ ይበላል። አንበሳውን ደግሞ ሞት ይወስደዋል። ለመሆኑ ሞትን የሚያሸንፍ ሌላ ኃይል አለን? የምድርን አስጨናቂ ኃይላን በአጠቃላይ ውብ ነገር የሚቀይር ሌላ ኃይልስ? ለመሆኑ ገዳይና ተገዳይን፣ ዘማዊት ሴትንና የተታለለውን ወንድ፣ ዘራፊንና ተዘራፊን በአንድ ላይ አድርጎ ከኤሚሩ ችሎት በሚበልጥ ከፍተኛ ፍርድ ቤት የሚያቀርብ ኃይል አለን? በቀጣዩ ዕለት ከከተማዋ ውጪ ወደሚገኝ ጸጥታ የነገሰበት ደን አመራሁ። የጠራው ሰማይና የስፍራው ዝምታ ለመንፈስ ፍጹም እርጋታን ይሰጣል። ሸለቆን አልፌ ስጓዝ ክንፎቻቸውን እያጋጩ የሚጮሁትን ጥንባሳዎች ከርቀት ተመለከትኳቸው። ጥቂት እንደተራመድኩ ከረጃጅም ዛፎች መካከል የተሰቀለ አንድ አስክሬን፣ በድንጋይ ቁልል መካከል እርቃኗን የወደቀች የአንዲት ሴት ሌላ አስክሬን፣ እንዲሁም አንገቱ ተቆርጦ በደም የጨቀየ የወንድ አስክሬን ተመለከትኩ። ስፍራው ለእይታ የሚዘገንን ከመሆኑም በላይ የተመልካችን ልብ በሐዘን የሚያጸልም ነበር። ዙሪያውን ለመቃኘት ሞከርኩኝ። በእንባ የተሸፈኑ አይኖቼ ማየት የቻሉት በሰው ልጅ ሕግ በግፍ ሕይወታቸውን ካጡት 3 አስክሬኖች ዙሪያ
የሚያንዣብቡትን ጥምብ አንሳዎች ብቻ ነበር። ሦስቱን ሟቾች ትላንት ከነ ሕይወታቸው አይቻቸው ነበር። ሰው ሰራሽ ሕግን መተላለፋቸው ነው ለሞት ያበቃቸው። አንድ ሰው ሌላውን ሰው ሲገድል ሕዝቡ ነፍሰ በላ ሲል ይጠራዋል። በኋላም ኤሚሩ ይህንን ሰው ሲገድል ኤሚሩ የፍትህ አባት ይባላል። አንድ ሰው ገዳም ሲዘርፍ ሌባ ይባላል። ኤሚሩ የዚህን ሰው ሕይወት ሲነጥቀው ግን ኤሚሩ የተከበሩ ናቸው። አንዲት ሴት በባሏ ላይ ስትወሰልት ዘማዊትና አመንዝራ ናት። እርቃኗን በጎዳና ላይ አስኪዶ በድንጋይ ተወግራ እንድትገደል ያደረጋት ኤሚር ታላቅ መስፍን ተብሎ ይወደሳል። የሰውን ደም ማፍሰስ በሕግ የተከለከለ ነው። ይህንኑ ወንጀል ኤሚሩ እንዲፈጽሙ ሕጉ እንዴት ፈቀደለት? ስርቆት ወንጀል ሲሆን የአንድን ሰው ሕይወት መንጠቅ ደግሞ መስፍንነት ነው። በባል ላይ መወስለት ነውር ቢሆንም እንስቷን በድንጋይ ሞገር ግን መልካም ፍትህ ነው። ጥፋትን በጥፋት መጥፎ ድርጊትን በከፋ ቅጣት መመለስስ እንዴት ፍትህ እንለዋለን? ለመሆኑ ኤሚሩ በቀድሞ ዘመኑ ጠላቱን አልገደለ ይሆን? ከአቅመ ደካማዎችስ ላይ አልዘረፈምን? ዝሙትስ አልፈጸመምን? ነፍስ ያጠፋውን ሰው ሲያስገድልና የሰረቀውን ዛፍ ላይ ሲያሰቅል ኤሚሩ እውን ንጹህ ነበርን? ሌባውን የጸቀሉትስ ማን ናቸው? ከሰማይ የወረዱ ቅዱስ መላእክት ናቸው? የገዳዩን አንገት የቆረጡት ጻድቃን ነቢያት ናቸው? ወይስ በየሄዱበት ደም የሚያፈሱ ወታደሮች? እንስቷን በድንጋይ የወገራት ከገዳማት የወጡ ንጹሃን መናኞች ናቸው? ወይስ በሰው ሰራሽ ጨካኝ ሕግ የሚጠበቁ ነገር ግን ወንጀል የሰሩ ሌሎች ሰዎች? ሕግ ምንድን ነው? ሕግ የምንለው ነገር ከሰማይ እንደ ፀሐይ ብርሃን ሲወርድ የተመለከተው ሰው አለን? በየትኛው ዘመን ይሆን መላእክት ከሰማይ ወርደው ደካማው በሕይወት እንዳይኖር ደንብ ከተላለፈ በሰይፍ ግደሉት በማለት ለሰው ልጅ አስተማሩት? በዚህ መሃል ሐሳቦች ተወጥሬ ከገባሁበት ጥልቅ የሐሳብ ባህር ያወጣኝን የኮቴ ድምፅ ወደ ሰማሁበት ዞርኩ። አንዲት ሴት ከዛፎቹ መካከል ወጥታ 3 አስክሬኖች ወደ ነበሩበት ስትራመድ አየኋት። በሰይፍ ተቆርጦ ወደ ወደቀው የወጣቱን ጭንቅላት ከመሬት አንስታ አቀፈችው። በደም የጨቀየ ፊቱንና ጸጉሩን በለስላሳ ጣቶቿ እየዳበሰች ተንሰቅስቃ አለቀሰች። ከአካሉ የተለየውን አስክሬን ማየት አቃታት። ቀሪ አካሉን ጎትታ ከጎድጓዳ ስፍራ አስገባችው። የተቆረጠ ጭንቅላቱን በትከሻዎቹ መካከል በክብር አስቀምጣ ስታበቃ አፈር አለበሰችው። አንገቱ የተቀላበትን ሰይፍ ከመሬት አንስታ በጭንቅላቱ አቅጣጫ መቃብሩ ላይ ሰክታ አቆመችለት። እንባዋን ጠራርጋ መሄድ ስትጀምር ተከተልኳት። ዞራ በድንጋጤ አየችኝ። በረጅሙ ተንፍሳ ስታበቃ ከፈለክ ለኤሚሩ ጠቁመኝ፣ ነፍሴን በርካሽ ሰው ያዳናትን ወጣት አስክሬን አውሬ ሲበላው ከማይ ሞቼ ብከተለው መርጣለሁ አለችኝ። አትፍሪ ወጣቷ ሴት፣ አንቺ ከመምጣትሽ በፊት ለሟቹ ወጣት አልቅሼለታለሁ በማለት አረጋጋኋት። እስኪ ግን ሕይወትሽን እንዴት እንዳተረፋት አጫውቺኝ ስል ጠየቅኳት። እልህ በተቀላቀለበት የቁጭት ድምፅ እንዲህ መለሰችልኝ። የሀገረ ገዡ ኤሚር አንዱ እንደራሴው ግብር ሲሰበስብ ወደ እርሻችን መጣ። በስፍራው እኔን ሲመለከት የነበረው አኳኋኑ የበግ ግልገል ያየ ተኩላ አስመስሎት ነበር። ወዲያውኑ ባለጸጋ ሊከፍል የማይችለውን ግብር አባቴ ላይ ጫነበት። አባቴ መክፈል እንደማይችል ሲነግረው ለግብሩ ክፍያ መያዣነት እሆን ዘንድ እኔን በእስረኝነት ሊወስደኝ ወሰነ። የቻልኩትን ያህል ብለምነውም ፈጽሞ እምቢ አለ። በዚያ መሃል ነበር አሁን የቀበርኩት ወጣት የደረሰው። በመካከል ሲገባ
እንደራሴው ሊገድለው ሰነዘረበት። ወጣቱም ከቤታችን እንግዳ ላይ የተሰቀለውን አሮጌ ሰይፍ አውርዶ እንደራሴውን ገደለው። ከሕግ ሰው ወጥቶ በቁጥጥር ስር እስኪያውለው እዛው ቆመ። እንደ ወንጀለኛ የመሸሽ ፍላጎት አልነበረውም በማለት ልብ በሚነካ ሁኔታ ታሪኩን አጫውታኝ ተሰወረች። ትንሽ ቆይቶ ደግሞ ካባ የደረበ አንድ ወጣት ፊቱን ሸፍኖ ሲመጣ አየሁት። ወጣቱ በቀጥታ እርቃኗን ወደ ተጣለችው ዘማዊት አስክሬን ነበር የሄደው። ካባውን አውልቆ እርቃን ገላዋን ሸፈነላትና ከወገቡ ስር ጩቤውን አውጥቶ መቃብር መቆፈር ጀመረ። የዘማዊቷን አስክሬን ጉድጓድ ውስጥ አስገብቶ አፈር መለሰና አበባ ኖረበት። በእንባ በተሸፈኑ አይኖቹ መቃብሯን ቁልቁል አይቶ ተሰናብቶ ሊሄድ ሲል ተጠጋሁትና ዘማዊቷ ሴት ዘመድህ ናት? ምንህ ብትሆን ነው አስክሬን ከአውሬ ለመታደግ ደፍሬ መጣው ስል ጠየቁት። የወጣቱ አይኖች ልብ ይሰብራሉ። በሐዘን ተሰብሮ ተመለከተኝና ለሞት ያበቃት የኔ እድለ ቢሱ ታሪክ ነው በማለት በረጅሙ ተንፍሶ ታሪኩን እንዲህ ሲል አጫወተኝ። ከልጅነት ጀምሮ በፍቅር ተሳስረን ነበር ያደግነው። ልቦቻችን በአምላካዊ ፍቅር የተጣመሩ ነበሩ። አንድ ቀን ታዲያ ወደ ከተማ ሄጄ ስመለስ አባቷ ያለ ፍላጎቷ ለማታፈቅረው ሰው ሊድሯት መወሰኑን ሰማው። ሕይወቴ በጨለማ የተዋጠው ከዚያ ዕለት ጀምሮ ነበር። ከልቤ ጋር መታረቅ አቃተኝ፣ ማገገም አቃተኝ። በመጨረሻም ተደብቄ ላያት ሄድኩኝ። ማንም ሳያት እነዛ ውብ አይኖቿን አይቼ ልመለስ ነበር የሄድኩት። ቤቷ ስደርስ ብቻዋን ተቀምጣ ስትቆዝም አገኘኋት። አጠገቧ ተቀምጬ ለአንድ ሰዓት ያህል ብቸኝነቷን ተጋራው። በመካከላችን አንድም ቃል አልተለዋወጥም ነበር። በፍጹም ዝምታ ነበር የልቦቻችንን ቁልፍ ቃላት ያለዋወጠን። ከአንድ ሰዓት በኋላ ባሏ በድንገት ዘው ብሎ ሲገባ አየነው። ራሱን እንዲቆጣጠር በመማጸን ላረጋጋው በሞክርም ሊያዳምጠኝ አልፈለገም። በሁለት እጆቹ አንቆ ያዘና ወደ ጎዳና እየጎተተ አወጣት። ኑ ሚስቴን ከውሽሟ ጋር ስትዳራ ተመልከቱ በማለት ጎረቤቶቹን ሰብስቦ ተጣራና ኤሚሩ ዘንድ አቀረቧት። እኔን የነካኝ ወታደር አልነበረም። ጨካኙ ሕጋችን በአባቷ ኃጢአት ንጽሕቷን ልጅ ቀጣት፣ እኔ ወንዱን ግን ማረኝ። ወጣቱ ታሪኩን በምሬት አጋርቶኝ ወደ ከተማው አቅጣጫ አመራ። እኔም ፊቴን ከረጅም ዛፍ ላይ ተንጠልጥሎ ወደሚወዛወዘው የሌባው አስክሬን አዙሬ ማሰቤን ቀጠልኩ። ከሁለት ፍርደኞች ጎን አውርዶ የሚቀብረውን ወዳጅ ይጠብቃል። ከአንድ ሰዓት በኋላ አንዲት ጎስቋላ ሴት በምሬት እያለቀሰች ወደ ተሰቀለው አስክሬን ስትጠጋ አየሁ። አምርራ እያለቀሰች አስክሬኑ የተንጠለጠለበትን ዛፍ ዞረችው። ሌባው የተንጠለጠለበትን ገመድ በጥርሷ ታግላ ፈታችው። ለሰዓታት ሲወዛወዝ የቆየው አስክሬን እንደ እርጥብ ጨርቅ ወርዶ መሬት ላይ ተዘረጋ። ከሁለቱ ትኩስ መቃብሮች አጠገብ አዲስ ጉድጓድ ቆፍራ ቀበረችው። ሁለት የእንጨት ስባሪ አምጥታም በራሱ በኩል መስቀል ተከለችለት። ፊቷን ወደ መጣችበት አቅጣጫ ዙራ መራመድ ስትጀምር ከኋላዋ ደርሼ አስቆምኳት። ለመሆኑ ይሄ ሌባ ምንሽ ነው በማለት ጠየቅኳት። የሚያሳዝኑ አይኖቿ ልቤን ሰርስረው ሲገቡ ተሰማኝ። ሳግ በተናነቀው ድምጿ እንዲህ ስትል መለሰችልኝ። ታማኝ ባለቤቴና የአምስት ልጆቼ አባት ነው። የበኩር ልጃችን ዕድሜ 8 ዓመት ሲሆን አምስተኛው ደግሞ ገና ጨቅላ ሕፃን ነው። ባለቤቴ ሌባ አይደለም። በገዳሙ የእርሻ ቦታ ተቀጥሮ የሚሰራ ጎበዝ ገበሬ ነበር። ለላቡ ክፍያም ዘወትር ማታ ወደ ቤቱ ሲመለስ የገዳሙ አስተዳዳሪ መነኮሳት የሚሰጡትን እህል ይዞ ነበር የሚመጣው። ከልጅነቱ ጀምሮ ሲያሰላስል ቆይቷል። በመጨረሻም እርጅና ሲጫጫነውና አቅሙ ሲዳከም የገዳሙ መነኮሳት አባረሩት።
ወደ ቤትህ ሂድና ልጆችህ ለሥራ ሲደርሱ ላካቸው በማለት ተሳለቁበት። በፈጣሪና በሰማይ መላእክት ስም ተማጸናቸው። ሆኖም ግን ልመናውን ሳይሰሙት ቀሩ። የእርሱንም ሆነ የሕፃናት ልጆቹን የምግብ ልመና ማድመጥ አልፈለጉም። ሥራ ፍለጋ ወደ ከተማ ቢሄድም አልተሳካለትም። ባለጸጋዎች፣ ወጣትና ጉልበት ያለው ብቻ ነበር መቅጠር የሚፈልጉት። ከዚያ በኋላ ነበር መንገድ ዳር ተቀምጦ ለልመና እጁን የዘረጋው። በረሃብ ጠውልጎና በኀፍረት ተሸማቆ እያለቀሰ ለመንገደኞች እጁን ዘረጋ። ልመናውን የሰሙ ጥቂቶች ስራ ፈት ሲሉ ተሳለቁበት። ምሽት ላይ ቤቱ ሲመለስ በረሃብ የተጣጠፉ ልጆቹን አያቸው። ጨቅላውም ከደረቅ ጡቶቼ ጋር ይታገል ነበር። በዚያ ቅጽበት የባሌ ፊት ሲለዋወጥ አየሁ። በጨለማ ቤቱን ጥሎ ወጣ። በቀጥታ ወደ ገዳሙ መጋዘን ነበር ሄደው። ከመጋዘኑ አንድ ከረጢት እህል ይዞ ሲወጣ መነኮሳቱ ከእንቅልፋቸው ነቅተው ነበርና ያዙት። የቻሉትን ያህል በጭካኔ ከደበደቡት በኋላ ኤሚሩ ዘንድ አቅርበው የወርቅ ጽዋ ሲሰርቅ እንደተያዘ በሐሰት ከሰሱት። ለአንድ ቀን ታስሮ በማግስቱ ተሰቀለ። ባለቤቴ የሕፃናት ልጆቹን ባዶ ሆድ ለመሙላት በላቡ ያገኘውን እህል ነበር ለመውሰድ የሞከረው። ሆኖም ግን ኤሚሩ አስገድለው ሲያበቁ ስጋው የአዋፋትና አራዊት ሆድ መሙያ እንዲሆን ፈረዱበት በማለት ነበር እያለቀሰች ነግራኝ የሄደችው። አስፈሪው ጫካ መሃል ቆሜያለሁ። አንድም ቃል መተንፈስ ተስኖኛል። ከራሴ ሐሳብ ጋር ስታገል ቆይቼ በመጨረሻም ውስጤን ፈንቅሎ በወጣው እንባዬ ተረታው። ሐሳቤን ሰብስቤ ለማሰላሰል በሞክርም አልቻልኩም። ሦስቱ የሰው ልጅ ጨካኝ ሕግ ሰለባዎች የተቀበሩበት ስፍራ እኔንም አፈነኝ። በፍጹማዊ ጸጥታ ውስጥ ራሴን አገኘሁት። የሰው ልጅ የጸጥታን ትርጉም መረዳት ቢችል እንደ ዱር አበቦች ሁሉ ለፈጣሪ ቅርብ መሆን ይችል እንደነበር በማሰብ ለመጸለይ በድጋሚ ሞከርኩ። መንፈሴ እያፈነገጠ ቀልቤን መሰብሰብ አቃተኝ። ከሚንቀለቀሉ ነዲድ አይኖቼ የሚወጣው የነፍሴ ትኩሳት በዙሪያዬ ያሉትን ዛፎች ቢያረግፋቸው ኖሮ እንደ ሰራዊት ተሰልፈው ኤሚሩ ላይ ይዘምቱበት ነበር። የቅጣት ቅርንጫፎቻቸው የኤሚሩን ቤት ብቻ ሳይሆን የስግብግብ መነኮሳቱን መሸሸጊያ ገዳም ያፈራርሱት ነበር። በዛፎቹ መካከል እንደቆሙት ዙሪያዬን ቃኘው። የምህረት ጸሎትና መራራ ሐዘን በልቤ ወጥተው በአዳዲሶቹ 3 መቃብሮች ላይ ሲያርፉ ተሰማኝ። የልቤ የምህረት ጸሎት የአንዲትን ሴት ሕይወት ለመታደግ ራሱን መስዋዕት ባደረገው ወጣት መቃብር ላይ አረፉ። ለኃያል ጀግንነቱ ምላሽ አንገቱን በሰይፍ በተቀላው ወጣት ዙሪያ አርፈው በክፋትና ትምክት ላይ ያደረውን የድል ዘመቻ ከፍ አድርገው ሲሰቀሉ ተሰማኝ። በእንስቷም መቃብር እንዲሁ በድንጋይ ተወግራ ከመሞቷ በፊትና የአምባገነኖች ጨካኝ እጅ ስጋዋን ከመግደላቸው ቀድማ ነፍሷ በፍቅር ተዳብሳ ነበር። እንስቷም ሆነች መቃብሯ ላይ አበባ ያስቀመጠላት ፍቅረኛዋ በዓለማዊ ቁስ ብታወሩት ሌሎች ተለይተው የተባረኩ ናቸው። የሁለቱ ነፍሶች በፍቅር ተዳብሰዋልና። በገዳሙ እርሻ ላይ ሲለፉ አካሉ የተዳከመውን ጎስቋላ አባት መቃብርም ተመለከቱ። የተራቡ ሕፃናት ልጆቹን ለመመገብ እህል ጠብቆ እምቢ ተባለ። በተማጽኖ እጆቹን ለልመና ቢዘረጋም የሚመጸውተው አላገኝም። በመጨረሻም የላቡን ዋጋ ለመውሰድ ሲሞክር ተይዞ ተደበደበ፣ ተገደለም። ምስኪን ሚስቱ መቃብሩ ላይ ያስቀመጠችው መስቀል የክርስቶስን አስተምሮ ወደ ሰይፍ በቀየሩት የገዳሙ መነኮሳት ላይ ሊመሰክር የቆመ ሕያው ቃል ነበር። በሰው ልጅ ማለቂያ አልባ ክፋትና ጥላቻ የተቀየመች ይመስል ፀሐይ ለኔም ጀርባዋን መስጠት ጀምራለች። መላው ተፈጥሮ በጨለማና አስፈሪ ጸጥታ መሸፈን ጀምሯል። እጆቼን በመካብነ መቃብራቱ አቅጣጫ ዘርግቼ ቀና በማለት ወደ ሰማይ እያየው እንዲህ ስላለቀስኩ፣ ኃያሉ ጌታ፣ እዚህ ምድር ስር የተቀበረው ያንተ ሰይፍ ነው።
እነዚህ በአስፈሪ እሳት የተቃጠሉ ያንተ አበቦች ናቸው። ፈጣሪ ሆይ በዚህ ጨለማ ስፍራ የተቀበረ መስቀልህን ተመልከት። ልባዊ ልባዊ ማለት አስተዋለ፣ ተመራመረ፣ ዕውቀትንና እውነትን ከልቡ ሻተ ማለት ነው።